እሷን ብቻ ነው የምትቆረጥመው። ግድ እኮ ነው። እሱማ ሚስቴም አይደለኝ። እንዲያ ነው እንግዲህ። ስንት ልጆች አሉ? በል አንዴ ነው። ደገምገም አድርግበት እንጂ ሴቱ ሳምልጦ ግድ ነው። እሱማ ሴቱ ሳምልጦሃል። ልጆችንማ ደገምገም አድርግ እንጂ። ደጋግማለሁ። አገር ቤት ሂደህ ታውቃለህ? እንጂ ሄጄ ነበር። አሁን በቅርቡ 78 ዓመት። ስንት? እሺ ገፍተር ያርጉ ትንሽ ዮሲዬ ነገርልኛ። አሜሪካ ያሉት ለቀቅ ያርጉ። እሺ ትንሽ ጊፍት ምን ያደርግልሃል? ጊፍት አወጣዋለሁ። ኦኬ። ጌም ትጫወታለህ እንዴ? አዎ። ጌመረኛ ነህ? አይ የሚሰጥ የለም፣ አይሰጡ ሰዎቹ። አለቸን እኮ ጌመረኛ እኮ ኢትዮጵያ በዛብን እኮ። አይጣል ሆነ እኮ። እዚያ እኮ ነው ደንቅረውን ለማን እንስጥ? እኔ አሁን እንዲያው መኪና ፈልጋለሁ። እንዴ አንተን አይነት መኪና እንዲያው ፈልጋለሁ። እሺ ጾለት አድርግልኝ። ምን አይነቷ መኪና በለ? ላንድ ሮቨርዋ? አዎ እንዲያው አያታለሁኝ። እሷ እንዲያው ደገናት። እንዲያው እሷን በልጅ ልጅዋ እንዲያው ምን አለ አንተም እየቆጠረህ አይቻለሁ በጨቅ አድርገህ ብትገዛልኝ። እስኪ ጃል አያይ ሜሬ ጋር ተነጋግሬ ነገሩን ለዶልህ እፈልጋለሁ። አቦ እንዲያው እፈልጋለሁ መኪና ያምረኛን። እሱም ራቀኝ። እንዲያው ዮሲዬ እንዲያው ምን አለ እንዲያው ትንሽ ወዲያ ብትልልኝ በለኝ። እሱ እኮ ነው ታዲያ። እኛ እኮ የምናደርግልህ እኮ የሰርጉ ቀን አልጠራህን። እንዴት እናደርግሽ? የሰርጉ ቀን መጠራህን አንተየዋ። እኔ እኮ አሁን ለእኔ መኪና ግዙ ነው አልኩት እንጂ አይደለም። እንግዲህ ዝምድናችንም አከፍ ቢል የሰርጉ ቀንም ብንመጣ አንተው ዘንድ መኪና አይደለም እንደው ቢጣራም በገዛንልህ ነበር እኮ። ኧረ ዝም ብለው ይግዙልኝ። እኔን ለማስደሰት ተሆነ የሰርጉ ቀን ምን ያደርጋል? አሁን ነው እንጂ መግዛት አሁን ያስፈልገኛል። ደግ መኪና ቦንዲ ወሸክ። አይ አሁን አንዴ ያልኩ ስነዱት እንዴት እንደሚመች። አዎ ደግ ብለሃል። እስኪ ባላንጆሮቿ ጋር ተነጋግሬ የምትዶልበትን መንገድ እንፈጥራለን። ያገሬው ሰው እንቅልፍ አይወስደኝም ዛሬ ጭራሽ። መኪና ያስፈልገኛል። እንዲያው በዚያ በሂብል በኳነት ምንም ሊሳካልኝ አልቻለም። እንዲያው ዶላር ያስፈልገኛል። ዶላር አቦለቀቅ አድርጉብኝ። አቦ ይሞች። በቃ እንግዲህ ሾዎቹ መጀም ብለናል። ይለቀቃል ማለት ነው እንግዲህ። ሰቡር አርግ እንጂ የኛው ዘር። እሺ ሱማ ሰቡር ያስፈልገኛል። እንዲሁ ለእናንተ እኮ ይሄ እንዴት እንዲቻለኝ ለመግዛት ቀላል ነው። ያው ለእኛ ነው እንጂ ትንሽ ደረጃ የሆነብን። ሚስት ደህና ናት? በነገራችን ላይ ደህና ናት። አልሐምዱሊላህ ነው ዋናው። ደግሞ የሆነ ሱቅም አለ አይደለም እንዴ? ሱቅ ቤት ተቀጥሬ ነው እኮ የምሰራው ጆሲዬ። ያንተ እኮ መስሎኝ እንደው የሆነ ነገር እንደሱ የሱን ያህልማ ቢኖረኝ እኔ ምን ያስፈልገኝ? አባቴ መኪናውን እገዛው አልነበረም እንዴ? አገዛው ነበር እንዲህ አውጥቼ። አንዱ ከስር ሚስትህን አርፈን ሌሊት ቀን ስራ እያለ ነው። አቦ እሱን ተወው። እኔ የጠየቅኩት እነሱን አይደለም አንተን ነው የጠየቅኩት። አገዛ ግዛልኝ በቃ። ጸባይ አርግ እንግዲህ፣ ሰውር አርግ ብለናል እንግዲህ። እኔ እሱማ ማን ይዞብኝ? እሱ ሊነግረኝ ነው እንዴ? እሱ ደግሞ መኪና አለው። ሌሊት የሚነዳው መኪና የሌለ ይሆናል።
የተናገረው እሱ ስላለው ነው። እኔ መኪና ነው የሚያስፈልገኝ ብያለሁኝ። ሀገዛልኝ እገዛልኝ እኔ አንተን ነው ያልኩት። እስኪ ጸባይ አድርግ እንግዲህ ከነ ሞጣ ጋር ተነጋግረን ከነ አክሊሉ ጋር የሚሆነውን ነገር እናረጋ። ምን አረ ሞጣ አንተው ጆሲዬ ሞጣ ይቅርብ እንደው ተው። የመኪና ፋብሪካ ሀገር ገብቶ ጋር የሚመኝ ነው እሱ። መኪና የለውም እኮ እሱ ጃን። እንደው ሞጣ ጋር አታነካካኝ። ይውረድብኝ እንደ ይውረድብኝ በስሊብ በዛ ጃክሳፉ ያጥባሃል እንጂ ያኝካል። ይቅርብኝ ሞጣ ይቅርብኝ። አንተ በጨቅ የምታረግ ከሆነ በጭቅልኝ በቃ ሌላ ሰው አላልኩም። እስኪ እነሱ ናቸው እንግዲህ አማካሪዎች። እንዴት ላደርግ? እንደው ሞጣ ጋር እንዴት ነው የምትግባቡት? ትግባባላችሁ? በስልክ እንግባባለን፣ በቲክቶክ አንግባባም። ያው ነው በስልክም ሆነ በቲክቶክ ተግባባችሁ ነው። ለነገሩ እኮ አንዳንዶቹ እየተደዋወሉ ነው አሉ በዚህ እየመጡ እዚህ እንትን የሚሉት ነው እንዴ?